ለስሉስ ቅዱስ ይደሎ ሞላ መንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሰሎስ ሰራይ ኩሎ ጊዜ የኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚአብሔር ይመስገን። ክርስቲያኖች እግዚአብሔርን አመስግኑ። ክህነቱ እግዚአብሔር ካህን ነውና ካህን እንደሆነ ሲያጠይቁ ዕጣን አመጡለት አለ። ሰብአ ሰገል እንዲህ አሉ፣ ይህን እናጥናቸው የነበረ እነዚያ ጣዖታት ቀድሞ የተፈጠሩ ኋላ ኃላፊያን ናቸው። አንተ ግን ቀድሞ ያልተፈጠርክ ኋላም የማታልፍ ነህ። ስለዚህ ለአንተ ቅዱሱ ንጹሕ ዕጣን ያስፈልጋል ነው። እነሱ አመጡለት። ይኸው እግዚአብሔርም ከዚያ በኋላ ለካህናት ይህን ሰጠ። ተሰራ ተስፋ ሕይወት በሰማያት ለካህናት በሰማያት ተስፋ ሕይወት ተሰራ። እሱም ያስሩ ይፈቱ ዘንድ ስልጣንን ለልጆች ለካህናት ሰጠኋቸው አለ እግዚአብሔር። ክብር ምስጋና ለእግዚአብሔር ይሁን። እነሱ አልቦም አዳም የወድቁ ከመኮዝ መምህር የሌላቸው እነሱ እንደ ቅጠል ይረግፋሉ። አባት የሌላቸው እነሱ ይወድቃሉ። እኛ ግን አባት መሪ እግዚአብሔር አዘጋጅቶልናል። ማን ትለኝ እንደሆነ ካህናትን ይለብሱ ጽድቀ ካህናትም ትለኝ እንደሆነ ጽድቅን ለብሰው ጽድቅን ተጎናጽፈው በአቡ ቀኝ ይቀመጣሉ፣ ይፈርዳሉ፣ ልጆቻቸውንም ያጥባሉ፣ ይወለውላሉ። በንስሐ አጥበው ወልውለው በመስቀሉ አክብረው በማዕጠንቱ ርኩስ ዲያብሎስን አርቀው የክርስቶስ ልጆች ያደርጉ ዘንድ እነሱ እግዚአብሔር የመረጣቸው ካህናት ናቸው። ክብር ምስጋና ለእግዚአብሔር። እኔ እናንተን መረጥኳችሁ፣ ሾምኳችሁ ልጆቼን ትጎበኙ፣ ልጆቼን በለመለመ ቦታ ታስተማሩ ዘንድ እኔ እናንተን መረጥኳችሁ አለ እግዚአብሔር። ካህናትን የመረጠ እግዚአብሔር ነው። ይኸው እንዲህ እንዲባርኩን እግዚአብሔር መረጣቸው። ክብር ምስጋና ለእግዚአብሔር ይሁን። ክርስቲያን ለስሉስ ቅዱስ ይደሎ ሞላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ሰሎስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ አሜን። እግዚአብሔር ይመስገን። ክርስቲያኑ ከዓለም መርጦ የእሱን መዓዛ የእሱን ዕጣን እንድናሸት ያደረገን እግዚአብሔር ክብር ምስጋና ይግባው። ዛሬ ብዙዎች በዓለም አሉ። ዛሬ ብዙዎች የዓለምን ሽታ ያሸታሉ። ዛሬ ብዙዎች የዓለምን ሽታ በሰውነታቸው ላይ ይረጫሉ። እኛ ግን ማዕጠንቱን እንታጠናለን። እኛ ግን እሱን እናመሰግናለን። አዎ እግዚአብሔር ሙሴን እንዲህ አለው፣ አሮን ወንድሜ ማዕጠንተ ወርቁን ያዝ፣ ልብሰ ተክህኖውን ይልበስ። ከዚያ በኋላ ሕዝቡን ይጠናቸው፣ ሕዝቡም በማዕጠንቱ ይባረካሉ፣ ከደዌያቸውም ይድናሉ። ርኩስ ሰይጣን ከነሱ ይርቃል፣ ንጹሕ ይሆናሉ። እንደዚህ አድርጋል። አሁንም ልክ እንደዚህ አደረገ። ዛሬ አባቶቻችን እንደሚያደርጉት ማዕጠንተ ወርቁን ያዘ፣ ልብሰ ተክህኖውን ለበሰ። ከዚያ ሕዝቡን ልክ እንደዚህ አጠናቸው፣ ሕዝቡም ተባረኩ። ይህን ያደረገ እግዚአብሔር ነው። ያን የብሉይ ኪዳኑን ዛሬም አባቶቻችን እየፈጸሙ ይገኛሉ። ክብር ምስጋና ለእግዚአብሔር።